ግደሉ ይላል ብለህ አንቺ ታውጣና አሳየኝ። አንድ ሰው ካርሽ በላይ ነው ባይል ይገደላል አይገደልም? እንደ ህጉ ካርሽ በላይ አይደለም ማለት ነው አይባልም። አይገደልም። ማስረጃ አውጥተህ አሳየኝ። ለፊትሽ ተከፍቷል እያየሽ ስላልሆነ ነው። አይልም። በአማርኛ አድርጎ መልሶ በአማርኛ አድርጎ አልተማርኩም እንግሊዝኛ በአማርኛ አድርጎ አረብኛ ትችያለሽ? ከቻልሽ ሜቢ አረብኛውን አደርግልሻለሁ። ካልቻልሽ ግን መጀመሪያ በእንግሊዝኛ ላንብበውና ከዛ በኋላ ወደ አማርኛ ሁላችንም እንድናነበው እናንተ አንድ መጽሐፍ የጻፋችሁት የለም ሳይሆን በአማርኛ የተጻፈ መጽሐፍ አለ። ፕሊስ አንዴ ተረጋጊ አንዴ ተረጋጊና እኔ ላንብብና ከዛ በኋላ እተረጉምልሻለሁ፣ ወደ አማርኛ አደርግልሻለሁ። መጀመሪያ ይሄንን ላንብብልሽ። እኔ ግን አቡበከር ኢብን ኩዛይማ የሙስሊሞች ትልቁ ኢማም ማለት ነው። አቡበከር ኢብን ኩዛይማ ኖናስ ኢማም ኦፍ ኢማምስ፣ ታይትሉ ራሱ ምንድን የሚባለው የሰውየው ኢማም ኦፍ ኢማም፣ የኢማሞች ኢማም ነው የሚባለው። ሴይድ አስናሬትድ ባይ አልሐኪሚ እንደተረከው ማለት ነው። የዚህን ሰውዬ ንግግር ምን ብለዋል መሰላችሁ? Whoever does not say that God is above his heaven upon his throne separate from his creation, ማንም ሰው አላህ ከአርሹ በላይ አይደለም የሚል ከፍጥረት የተለየ አይደለም የሚል ካለ must be asked to repent, ተውበት እንዲያደርግ ይጠየቃል። if he repents well and good, ተውበት ካደረገ በጣም ጥሩ። otherwise ነገር ግን his head should be stuck off and his body thrown onto rubbish heap, ምን ይላል? አለበለዛ አንገቱ ይቆረጥና ጭንቅላቱ ወደ ቆሻሻ ማጠራቀሚያ ውስጥ ይጣላል። so that neither the Muslim nor the people of the covenant are offended by the stench, ሽታው ሙስሊሞችንና ዲማዎችን እስከማይጎዳ ድረስ በቆሻሻ ውስጥ መጣል አለበት። አሁን እንደዛ ይላል። አማርኛ ነው አንብበው አንዴ አማርኛው። አንተ ጥያቄ ጥያቄ አንዴ ይነበብልሽ አማርኛ አንዴ ቆይ ሚውት አድርጊና አማርኛ ስትይ ነበር አይደል? ላንብብልሽ። ምን ይላል መሰለሽ? አሁኑ አላህ ከሰማያቱ በላይ ከአርሹ ላይ ከፍ ያለ እና ከፍጥረት የተለየ የማይቀላቀል ነው የማይል ሰው ንስሐ እንዲገባ ሊጠየቅ ይገባል። ንስሐ ከገባ መልካም፣ ካልሆነ ግን አንገቱ ይቀላል። ከዚያም የቂብላ ሰዎች ሆኑ የዚማ ሰዎች በግማቱ ጠረን እንዳይገፉ በቆሻሻ መጣያ ላይ ይጣላል። አንደኛ ሐዲሱ ሳሂ ነው ደይፍ ነው በምን አውቃለሁ? ይሄን ጠይቃለሁ። አንደኛ የውሸት ሐዲስም ታመጣለህ ያንተ የፎይስ የሐዲሶች ሼኮች ናቸው ያሉት እና ኢብኑ ተይሚያ እና ኢብኑ ኩዛይማ እና አልሐኪሚ እጅግ በጣም ግዙፍ የተባሉ ሼኮች የእስልምና ሊቃውንት በሙሉ ይሄንን ይባላል። አንደኛ ይሄንን ሐዲስ ሰምቻለሁ። ሁለተኛ ማለት ነው ታዲያ ሰምተሽ ማታውቂ ከሆነ ነው የምትጮይብን። እኛ ዳትጮይብን ዳይፉን እየሰበሰብክ አንተ ማለት ነው አንድ ትክክለኛ ሐዲስ ሳታመጣ አጋንንት እንደዚህ የሚጫወትባቸው በኢየሱስም ምንድነው? አጋንንት የአጋንንት ሽንት ቤት አትሁኑ። ጆሮአችሁ ውስጥ እንደሚሸና አይነውጣ። ተረጋጉና አንዴ ተረጋጊ እህታችን። በተቻላችሁ መጠን እስኪ ኮሚኒኬሽን ስኪል ልመዱ። ተረጋግታችሁ ለማውራት ሞክሩ። ጥያቄ አለኝ እፎይ መልስልኝ። ረብናሽ ሚታርጊ ቅድሚያ እንዳለ የሚገቡት ምን ያህል መንፈሳቸው እንደተረበሸ ግን አያቸዋል። ስለ አምላካቸው ምንም እንደማያውቁ አያቸዋል። እፉ አሁን ከአርሹ በላይ ነው ወይስ በታች ነው የሚለው ይሄን ያህል የሚያወራ ሰው አለ ወይስ እኔ ጋር ነው እንትን የሚለው? ማንኛውንም የሚያወራው አይደለም። አረብኛ ጽሑፍ ያላት ልጅ ነች። አያታችን አንድ የሚታርግ ቢን ሱልጣን። እሺ ይሄ ሀሳብ እንደሚረብሻቸው ከሆነ አቂዳ ለያይተው ይሄው አንዱ በአንዱ ላይ ጂሃድ እያወጀበት ነው የሚገኘው። ይሄንኑ ተመሳሳይ ነገር በነገራችን ላይ ኢትዮጵያ ውስጥም ታገኙታላችሁ። ወደ አማርኛ ይተርጎም ያላችሁ ልጆች ይሄው ተርጉሞላችኋል።
አንገቱ ይቀላል ነው የሚለው። አንገት ይቆረጣል። ሰሞኑንም ቢሆን ሁሱ ባደረገው ውይይት ከእፎይ ጋር ማለት ነው እጅ አለው እግር አለው ባት አለው ምናምን ብሎ ባመነው መሰረት ሌሎኞቹ ነባሮቹ ወይም አህባሽ ተብለው የሚጠሩት ሙስሊሞች እነዚህ ሙስሊሞች አይደሉም ይላሉ። ሰምታችሁ ከሆነ ሙስሊሞች ስላልሆኑ ዲቤቱ ከእነሱ ጋር ማድረግ አለብን ብለው ዲቤት ጠርተዋል። ከውሃብያ ግን እስካሁን ድረስ ሄዶ እየተከራከረ የለም። ወይም ሙጀሲማ ከሚባሉት አካል ለፈጣሪ ከሚሰጡት ሄዶ እየተከራከረ ማንም የለም። ያ ማለት አካል ያለውን የሚያምንን ሰው ማለት ነው እንደ ካፊር ነው የሚቆጥሩት፣ እንደ ሙርተድ ነው የሚቆጥሩት። ስለዚህ ይገደላል ማለት ነው። እነዚህ ደግሞ አላህ በሁሉ አለ የሚለውን እንደ ካፊር እንደ ሙርተድ ነው የሚቆጥሩት፣ ይገደላል ማለት ነው። ይሄ ፕሪንሲፕሉ ላይ ራሱ ያለ ነገር ነው እና ገብታችሁ እዚህ ላይ እንደማናውቅ አክት አታርጉ ማለት በደንብ እናውቃለን። ሶሻል ሚዲያ የሚከታተል ሰውም ይሄንን በቀላሉ መረዳት ይችላል። ነብያቸውም እኮ ተናግረውታል። ሱናን አናሳይ 40:22 አንዴ ክፈተው። በኡማው መካከል ዲቪዥን የሚፈጥር ካለ አንገቱን ቁረጠው በእንትን ያለው መሐመድም ተናግረውታል። ሳሂህ ነው። አዲሱ አንብበው። ሰላም ሰላም። ከአንድ የተረጋጋ ላይ it was narrated that ኡሳማ ቢን ሻሪክ said ኡሳማ ቢን ሻሪክ እንደተረከው የነብይሽ ነው የተናገረው። the messenger of Allah said የአላህ መልእክተኛ እንደተናገረው any man who goes out and tries to create division ማንም ሰው ከኡማ ወጥቶ ክፍፍል የሚፈጥር ካለ strike his neck አንገቱን ቁረጡት። ይሄው ነብይሽ ነው የተናገረው። ይሄንን ደግሞ ከዛ ሊቃውንቶችሽ እያብራሩት ምን ይላሉ? አላህ ከአርሽ በላይ አይደለም የሚል አንገቱ ይቆረጣል፣ ከዛ ቆሻሻ ውስጥ ይጣላል ሽታው እንዳይሸት ተብሎ፣ እነሱ ደግሞ በደንብ ይሄንን ኢላቦሬት አድርገውታል ማለት ነው። ሰላም ወገን እንዴት ናችሁ? ሙስሊሞችም ሰላም አለይኩም፣ ክርስቲያንም ሰላም ብያለሁ። ሁላችሁንም ላውራፍ ወይ አሚና፣ እንዴት ነሽ? ማቀሽ መሰለኝ። ደህና ነኝ። ሰላም ናችሁ? እንዴት ናችሁ ቤተሰብ? እንግዲህ 3 ቀን ሆነኝ ካንተ ጋር ከገባሁት፣ እዚህ ከገባሁ 3 ጊዜ ሆነኝ ማለት ነው። ግን ሁላችሁም ክርስቲያኖችም ፈጣሪ አጥናሽ በሉኝ። እናቴ ሙታብኛለች፣ ሀዘን ላይ ነኝ። እሺ አይዞሽ። በጣም ሶሪ። በሳምንቷ እናቴ ከሞተች። አይዞሽ። በጣም እናዝናለን ይሄንን በመስማታችን። እግዚአብሔር ያጽናሽ። አሜን። አመሰግናለሁ። እና እኔ አሁን እንኳን ምንም ማስተያየትን የምለው ነገር የለኝም። ያው ግን እፎይ ይቅርታ አድርግልኝ እንዳትቀየመኝ፣ አንድ ነገር ላወራ ነው። እሺ ሶሪ። እኔ ንጽጽር ላይ ያው ቁርአን ቀርቻለሁ። ሰማለሁ ግን ይቅርታ አቋረጥኩ፣ ወንድሜ አቋረጥኩ። እያነበብክ ነበር፣ ይቅርታ። እኔ ማለት ነው ክርስቲያን ወንድሞች እህቶቼ ናችሁ፣ እኔም ሙስሊም ነኝ። ያው ሁላችንም በኒ አደም ነው እንግዲህ የአዳምና የሔዋን ልጆች ነን። ያው መጽሐፉ ከናንተም እንትን ያኔ ልንገራችሁ። አሁን ዛሬ አንድ ነገር አይቻለሁ። ኢምራን ግንቦት 12 እሁድ እፎይ ይንጣልኝ ካልመጣ ሌሎች ክርስቲያን ይታዘቡታል የሚል ቪዲዮ አሁን አየሁኝ ማለት ነውና አሁን የመልእክት ልንገርህ ብዬ ነው እንጂ ሌላ ነገር ምንም አይደለም። ይቅርታ አድርጉልኝ። እሺ ሶሪ። ምን ትላለህ? መልካም። አይ ሪካርድ የሚያደርጉ አሉ፣ እነሱ ያዋሩታል። ሪካርደሮች ምናምን ነገር። ኦኬ በቃ ይቅርታ። በጣም ስላከበራችሁኝ ያከብራችኋለሁ፣ እወዳችኋለሁ። ሌላ ቀን እመጣለሁ። ቴንኪው። እሺ በርቺ፣ እግዚአብሔር ያጽናሽ። በርቺ። ኦኬ ማውራት ይቻላል። እኔ መቆየት አልፈልግም እዚህ። ያን ጊዜ መልካም አላይ እናለው ብለህ ነው የምታምነው? ቅድሚያ እኔ ጥያቄ ልጠይቅህና እሱን ከመለስክልኝ አብራራልሃለሁ። ቅድሚያ አብራራ። የተጠየቀው ሞሚናን አወቃችኋት አይደለ? ታውቃታላችሁ? ሞሚና የሆነ ሰዓት 2 ምናምን ሙልጭ አድርጋ የሰደበችልኝ አውቃታል። ክርስቲያን አስታውስኳት። ያ ኤኒዌይስ ኑሩ ጨዋ ሆናል። ይሰማል። ያ ሶሪ እውነት ሆነ እናቷ ፋርቅ ሆነ። በጣም ያሳዝነው። መልካም አላይ እናለው ብለህ ነው የምታምነው?
መጀመሪያ አንተ እኔ ጥያቄ ልጠይቅና እሱን መለስልኝ። እኔ አጭር ጥያቄ ነው የምጠይቅህ። መልስ ትጠይቃለህ። እባክህ አምላክን አታውቅም? አምላክን መመለስ አችልም? አምላኬማ አውቃለሁ። ለምን አምላኬን አላውቅም? እንዴት ነው አምላኬን የማውቀው? አምላኬን በደንብ ነው የማውቀው። የመጨረሻ ቻንስ ልስጥህ። ስላለ ታወራለህ። አንተ ስለ ራስህ አታስተምርም እንዴ? ስለ ሙስሊሞች ምን ማስተማር አስፈለገ? በቃ ከስር ሆነ በደንብ ተማር። ከስር በጣም ብዙ ሙስሊሞች አሉ ችግርህ እኮ አሁን አንተ እየፈለጉ ያሉት ዘወል አስተውሉ። ዘወሉያቸው የሚገቡት ሁሉ ወይም ፖለቲካ ይሰራሉ ወይም ተንጫጭተው ይወርዳሉ እንጂ ስለ አላህ ማስረዳት አይችሉም። ምክንያቱም ኡስታዞቻቸው እዛ ቤታቸው ምን እያደረጉ መጽሐፍ ቅዱስ ላይ እየፈተፈቱ ነው። ክርስቶስ እንዲያድጎ መጽሐፍ ቅዱስ ላይ እንዲሆኑ፣ ዳዊት እንዲሆኑ፣ ሰለሞን እንደዚያ ገብቶ እያንዳንዱ አይምሯቸውን በርዘው ያዟቸው መጽሐፍ ቅዱስን በመሳደብ ከዛ አላህ አንድ ነው፣ አልወለደም፣ አልተወለደም፣ ቢጤ አምሳያ የለውም በሚል ነው። አሁን ልክ የታፈነ መርዝ ሲከፈት እንደሚበተነው እንደዛ ነው የሆኑት። አይምሯቸው ሊቆጣጠሩ ከሚችለው በላይ ስለ አምላካቸው እንደማያውቁ እየተረዱ ይመስለኛል። የሰዎች ትንታኔና የሰዎች አመለካከት ድሮም አለ፣ ዛሬ ብቻ እንደዚህ ያኔ በፊትም አለ ያለ ነው። እኔ ከፍ አድርጌ ላሳይሽ። ስለ አምላክሽ አልወለደም አልተወለደም ቢጤ አምሳያ የለውም ከሚለው ውጭ እስቲ አንቺ 5 ደቂቃ አውሪ ስለ አምላክሽ። እኔ ነፃ መፍቻ ሰጠሽ። 5 ደቂቃ እስቲ ስለ አምላክሽ አውሪ። ስለዚህ ስብሃኑ ያለ ተአርሽ በላይ በእውቀቱ በሁሉም ያካብባል። እሺ 30 ሰከንድም እኮ አላወራሽ። አላህ ከአርሽ በላይ ነው፣ በእውቀት ሁሉን ያካብባል። ጨረሰሽ በቃ። አይሰማም እንዴ? አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው፣ በእውቀቱ ደግሞ በሁሉም ያካበበ ነው። እሺ ሌላስ? ከአርሽ በላይ እንዴት ሆኖ ነው ያለው የሚለውን 1 ደቂቃ ደግሞ አውሪ። ቀለል ያለ ጥያቄ ደግሞ እንጠይቅሽ። ምናልባት ሰሚራ ይሰማሻል? አንዴ ይቅርታ ላውራስ። አንዴ ሳዲ ቆይ አንዴ ሰሚራ እየሰማሽኝ ከሆነ ይቅርታ፣ ለወርድ ስለሆነ ነው። ሰከንድ አልቆይም። እሺ አንቺም ታብራሪያለሽ፣ ችግር የለውም። ግን ለሁለታችሁም እሺ አንድ ጥያቄ ልንቃችሁ በተራ ትመልሳላችሁ። ሰሚራ ሆንሽ ሳዲ እመልስልሃለሁ። አንዴ ቆንጆ ትምህርት እንድንማር ለምን ከኢምራን ጋር ለምን ሳዲ ገብታችሁ ለምን እንደምትረብሹን አይገባኝም። ያው ኡስታዛቸው ኡስታዛቸው ዋና ኡስታዛቸው በሳማ እንደተገረፈ ሕፃን ልጅ ምር ብሎ አልቅሷል። እና አሁን በቃ ሚይዙ የሚለቁት አጥተዋል። ካርዱ ትደግማታላችሁ እንጂ ቲክቶክ ላይ ያሉት ኡስታዞች ካሁን በኋላ ገስት ላይ መጥተው ወይን እዚህ ይማራሉ ወይም ከስር ሆነው ታብታብ እያደረጉ ይማራሉ። ምን ትማራ አንተ ሙሐይም ላይ ተገርፈህ ቆጠላቅ ፕሊስ። አልተገለጠም ነው ሚስጥር ያልተገለጠም ኡስታዝ በደንብ አስተውሉ። ስለ አምላካቸው ሲጠየቁ አንዲትም መልስ ፕሊስ አዳምጡ። ስለ አምላካቸው ሲጠየቁ አንዲትም መልስ የላቸው። አንተና መልስ የለህ ጨገራ። አንተ ሙሐመድ ነው የገባብን፣ ነብዩ ሙሐመድ ነው የገባው። እንደዚህ አይነት ስድብ የሚሳደበው ያን ዛሬ 7ኛው ሴንቸሪ ላይ ያለ ስድብ ነው የተሳደበው። እርግጠኛ ነኝ ሙሐመድ ነው የገባው። የአይሻ ባል አብዱል ጓዳ ደግመህ ነው የገባው። አብዱል አንተን ግለሰብ እኮ ነው የሰደበው። ያኔ ሩጣ ለምንድን ነው ነብያትና አላህ ብሎ ነው እንደዛ ብሎ እኔ ግን ታዘብኩኝ እኮ ይኸው ላይ ሰዓት ከከፈትን እንዴት አንዱ እንኳን ስለ አምላኩ ደፍሮ የሚያብራራ እንዲህ ነው እንኳን የሚል ይጠፋል።
ሙስሊሞች ምን ሆናችሁ ነው ግን? ይሄ አንድ ደቂቃ ስላምላካችሁ ምናልባት እስቲ ሀሳባችንን እንዲቀይር የገባው አብዱል አለና አብዱል እስቲ ያውራ እስቲ ስላምላከ ቆስተስ እናውራ አንዴ በአግባቡ በስርዓቱ። አብዱል የሚያወራ ይመስለኛል። አብዱል አርሽ ምንድን ነው? አዳምጠኝ መጀመሪያ እመልስልሃለሁ፣ ግን ስለኛ እንዳታወራ ቀጥልና ወደ መልሱ ብቻ። ስለ ግለሰብ እንዳታወራ፣ ስለማን እንዳታወራ፣ ስለኛም እንዳታወራ፣ ወደ መልሱ። አርሽ ምንድን ነው? አርሽ ከሰማይ በላይ ነው፣ ከምድር ከምንም በላይ ነው። ካላህ አለ። የት ነው ያለው? ምንድን ነው ያልኩት? ምንድን ነው? እኔ አሁን የሚጠይቅህን ነገር የነገርኩ ነው አይደለ? መጀመሪያ ጥያቄ የጠየከኝ የነበረው ይሄን አይደለም አይደለ? አርሽ አላህ የት ነው ያለው ነው የነበረው። ተመሳሳይ ስለሆነ አርሽ ምንድን ነው? ጥቅሙ ምንድን ነው? እሺ ጥቅሙ ምንድን ነው? እሱን እኔ አላውቀውም። ልስቅ አይደለ? እሱን እኔ አላውቀውም። ሳቅ። መጀመሪያ ግን አዳምጠኝ። ያልከኝን አንብብ። በቃ ካላወቅከው ካንተ ከዚህ በላይ እኮ መጨቃጨቅ አያስፈልግም። በነገራችን ላይ አላወቅም ካልክ በቃ ሄዳችሁ ተማሩ። ኡስታዞቻችን እኔ ምንድን ነኝ እያሉ ነው ሙስሊሞቹ። ሄዳችሁ ተማሩ። ቶሎ ብለህ ለማስወጣት አላህ የሚባለው አካል አይደለም ሊመለክ የሚገባው አንድ እውነተኛ ነብይ ያስተማረው ይቅርና አንድ ተራ ጣዖት አምላኪ እንኳን ሊያስተምረው የማይችለውን ነገር ነው። እናንተ ሁለት ቀኝ እጅ ሰክታችሁለት በአንድ በኩል አንገት የለውም፣ ጭንቅላት የለውም፣ አንድ ባት ነው ያለው፣ እግር አለው። ይሄን ሁላ ትሰክቱለታላችሁ። ከዛ ሙሉ ጣዖት እንኳን ገና ጅምር ጣዖት ማለት ነው። ቀጥሽ አንቺ ደግሞ እስኪ የት ነው ያለው? አለ ሰላም ናችሁ? እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አርሽ በላይ ነው አልኩህ እኮ አንዴ ሰሚራ ማለት እዚህ ገስት ላይ የሚገቡት እኮ ስለእናንተ ለመማር ነው። ጥያቄን አታስማ። ቆይ አንዴ አንቺ ተረጋጊ ሰሚራ። ቆይ እህታችን ስምሽ ማን ነው? አንቺ እኔ እሺ ማለት እዚህ ጋር ገስት የሚገቡ ሙስሊሞች ስላላ መስጊድ ውስጥ ተምራችኋል? ስላላ መስጊድ ውስጥ ተምራችኋል? ስላላ መስጊድ ውስጥ ያስተምራችኋል? ለምሳሌ አላህ ከአርሽ በላይ ነው ምናምን የሚለው ምን ብለው ነው ያስተማሯችሁ? ሙስሊም ከእናንተ ውስጥ ገና ህፃን የሆኑት ላይማሩ ይችላሉ አይደለ? ስለ ክርስትና የሚያውቁ ሊኖሩ ይችላሉ። አንቺ አሁን ህፃን ነሽ እንዴ? አንቺ ህፃን አይደለሽም አይደል? አንቺ ትልቅ ሰው ነሽ። ስለዚህ ራሽን እንደ ህፃን ልጅ አትይ። እንኳን አይደለም አንቺ ይቅርና አይሻ እንኳን በ6 ዓመቷ ስንት ነገር አድርጋለች አይደል? ስለዚህ እንደ ልጅ አትይ። ራሽን ከፍ አድርገሽ አይደለም። ሁሉም ተምሯል፣ ሁሉም ያውቃል አይደለም? እኮ ታውቂያለሽ አታውቂም አንቺ? ይኸውልሽ ሁሉ ተምሯል ወይም አልተማረም የኛ ጥያቄ አይደለም። እኛ አንቺ መማርሽ አለመማርሽ አይመለከተንም። ጥያቄው ልትመልሺ እስከገባሽ ድረስ መመለስ አለብሽ፣ ወይም ካልሆነ ከታችሁኝ አይደለም። መመለስ የምትችይ ከሆነ ደግሞ ትመልሻለሽ። በመሀል እየገባሽ መረበሽም አይጠበቅብሽም። አንቺ ማትመልሽ ከሆነ ሌሎች አሉ እነሱ ይመልሳሉ። አንቺ ካልተማርሽ በቃ ዝም በይ፣ ሌሎች ይናገሩ። ምርጥ ይሄን ካልሽ ማይክሽን ሚውት እፎይ ከሌለሽ ሞዴሬተሮች ማያወሩትን ብታወርዷቸው ደስ ይለናል። ገበር ተገብቶ ድካሞች ድካም ናቸው። አስማ ሰላም፣ እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኦኬ፣ ጥያቄያችንን ሰምተሻል? ምን ነበር? አላህ የት ነው ያለው? ከአርሽ በላይ። ከአርሽ በላይ ምኑ ነው ያለው? ሁሉም ነው ማለት አላህ እንደዚህ ነው ብለን መግለጽ አንችልም። እንደዚህ ነው ብዬ አልጠየኩሽ። እንዴት ነው ብዬ አልጠየኩሽም። እሱን ሳይሆን ወደዛም እመጣለሁ፣ ግን ምኑ ነው ያለው?
ምኑ ነው ማለት ምኑ ሊኖርልክ ነበር የፈለከው ማለት ምኑ ብዬ ልንገርክ? ለምሳሌ እግሩ ማርሽ ላይ ነው። እግርም እጅም ምንም እኔ አላውቅም፣ ግን ሁለመና እዛ ሆኖ ሁሉንም እንደሚያዝ ነው ማውቀው። እናንተም ጭምር የከዳችሁትም ጭምር ሁላችሁም ማለት ነው። ሲቀጥል ደግሞ ማለት ነው እዚህ ጋር ጭንቅላት የሌለው ጣዖት እኔ ከዳው አስማ፣ ሌላ ነገር አታናግሪኝ። አሁን የኔን ጥያቄ ብቻ መልሽልኝ። ኖ እግሩና እጁ እጁና እግሩ ተገጣጥሞ ነው ያለው ወይስ ተለያይቶ ነው ያለው? እሱ እግርና እጅ እንደናንተ አይደለም። እኛ ሰው አናመልክም። እጅ እግር እንዳለው እንደሌለው ሰው ይሻላል። ጭንቅላት የሌለው ጣዖት ከማምለክ ሰው ይሻላል። ጭንቅላት የለው ማለት አንድ ባት አለችው። ከዛ በኋላ ሁለት ቀኝ እጅ አለው። ከዛ ፊት አለው፣ ጭንቅላት የለውም። ጆሮ የለውም፣ አይን አለው። አንገት የለውም፣ ወገብ የለውም፣ ሆድ የለውም። ስለዚህ እኔ አሁን ለምሳሌ አንድ ነገር ብቻ ልጠይቅሽ አስማ፣ ይሄንን ከማምለክ ሰው ብታመልክ አይሻልሽም? ጅምር ጣዖት ከማምለክ እግር ከማምለክ እንዴት ፈጣሪ ሰው አላመልክም እኔ የማመልከው እግር ነው እያልሽ ነው። ሰው አላመልክም የማመልከው ግን እግር ነው፣ እግር ብቻ ነው የማመልከው እያልሽ ነው። እግር ማምለክ ይሻላል። እኔ አሁን ወንድሜ እግር ማምለክ ይሻላል። እግር እኮ ለሜጃ ብቻ ነው። ለምሳሌ እግር ለመናገር ይችላል። ዝም በይ አንዴ እግር እኮ ይኸውልሽ፣ እግር አንደኛ አያስብም አይደለ? እግር አያስብም፣ እግር አይፈጥርም። ያለ እግር ፈጣሪ ነው። እንደዚህ አትሆኑ። ተው እናንተ እውቀት ካላችሁ ያለ እግር ፈጣሪ ነው። ያለ እግር ፈጣሪ ነው። ማዳመጥ መጀመሪያ ለሰው ልጅ መጀመሪያ ማዳመጥ ነው አይደለ? አስሚያ ወይ አቤት ይሰማል። መልካም። ስለዚህ አላህ ከአርሽ በላይ ብለሽ ነው የምታምኘው አይደለ? አምናለሁ 100%። ኦኬ። ስለዚህ በዛቱ ከአርሽ በላይ ነው። በእውቀቱስ ምድርን ያካብባል። ምድርንም ሰማይንም ሁሉም ግዛት የሱ ነው። እዛ ሆኖ ያያል፣ ይመለከታል። መልካም። ከአርሽ በላይ ነው አንቺ ብለሽ ታምኛለሽ። ከአርሽ በላይ አይደለም አምላካችን። ትክክለኛ ማይ ነው፣ ሙስሊም ነው። ሁሉም ሙስሊም ከአርሽ በላይ እንደሆነ ነው። አዎ አይደለም የምትል ከሆነ አይደለም ብሎ አንድ ሰው ቢል ትክክል ነው ወይ? ኖ እሱ ወይ የካደ ከሆነ ወይ ደግሞ በቃ ልቡ ጥርጣሬ ያለፈበት ከሆነ እንጂ አይደለም በጭራሽ። ፈጣሪ ወርዶ ከሰው ፍጡር በጭራሽ አይገናኝም። እዚህ ጋር አለም አይባልም። እሱ አንድ ያሳወቀው ከአርሽ በላይ እንደሆነ ብቻ ነው። ኦኬ። ስለዚህ ከአርሽ በላይ ፍጡር የለም ማለት ነው። ከአርሽ በላይ ፍጡር ይኖር አይኖር አላውቅም፣ ግን የአላህ ፍጥረታት በሙሉ ታችን ናቸው ያሉት። እሱ ብቻ ነው የሚገባው ምንድነው ሰማይ አርሽ። እስኪ ምናልባት አስማ ፍጥረቱን በእውቀቱ ነው በዛቱ ነው እየፈጠረው አለ ፍጥረትን ሲፈጥር? በእውቀቱም በግዛቱም በሁሉም ነገሩ ነው። አሁን ለምሳሌ ሰማይና ምድርን በእጆቹ ዘረጋቸው ይላል አይደለ? አዳምንም ቢሆን ጭቃ በማንቦልቦል ነው እየሰራው ምዕራፍ 68 ላይ እንደተነገረው አይደለ? እናንተ እንዴት እንደምታምኑ ልንገርክ። ኖ የኔን ጥያቄ መጀመሪያ ቆይ አንዴ አይ እዚህ ማለት አይደለ? አዳምን ከጭቃ ነው የፈጠረው አይደለ? አዎ እናንተ ታምናላችሁ እኮ ችግር የለውም እኛ ማመናችን። ስለዚህ አሁን ከጭቃ ከፈጠረው አዳምን ሲፈጥረው ወደ ፍጥረቱ ገብቶ ነበር ማለት ነው አይደለ? ወደ ፍጥረቱ ማለት ምክንያቱም ጭቃ ያለው ምድር ላይ ነው። ከጭቃ የሚፈጥረው ከሆነ አላህ ከጭቃ የሚፈጥረው ከሆነ አላህ ሐሳቤን አዳምጪኝ። እኔት አዳምን ከጭቃ የሚፈጥረው ከሆነ አንድ አዳምጪኝ ፕሊስ። ጭቃ ያለው በምድር ውስጥ እንደመሆኑ መጠን ምድር ላይ መጥቶ ነበር ማለት ነው አይደለም? እሱ አይደለም የመጣው መላእክት መጥቶ ነው ጭቃ የወሰደው። ስለዚህ መልአክ ነው እየፈጠረው አላህን? መልአክ አይደለም
አላህ መጀመሪያ ሰማይና መላክ ነው እኮ አልሽኝ። አሁን ምትልም ስማ አንተም በቃ ምትለው እሷም ተስማ እስኪ ተረጋጋ እኮ ነው እንዴ? እሺ አስረጅኝ። ቀጥይሽ። እሺ ቀጥይ። እሺ አደምን እንዴት እንደፈጠረው ልንገርክ። እሺ አደምን በጭቃ ፈጠርኩት አለ እንጂ በጭቃ አብኩቶ ወይም ደግሞ እሱ ጭቃ ከምድር አፍሶ አይደለም። ማንበብ ትችላለህ። እሺ ጭቃው ከየት መጣ? ጭቃው ከየት መጣ? ከምድር። መጀመሪያ አላህ ምድርንና ሰማይን የፈጠረው አይደለ? ከምድር ማለት ነው። እሺ እኮ ስለዚህ ከጭቃ ስለፈጠረው ጭቃን ለመስራት ወይም አደምን ለመፍጠር ወደ ፍጥረቱ መጥቶ ነበር ማለት ነው አይደለም? እሱ አልመጣም። ለምን መጥቷል እንድልክ ትላለህ? አልመጣም። እኔ መጀመሪያም አልመጣም። ጭቃውን ከየት ነው ያገኘው? ጭቃውን ከየት ነው ያገኘው? መሬት። ስለዚህ ከመሬት ካገኘው ጭቃውን መሬት ነክቷታል፣ ወደ ፍጥረቱ መጥቶ ነበር ማለት ነው። እሱ አይደለም መላኢካ ነው እያልኩክ ነው። መላኢካ ነው እያልኩክ ነው። ማስረጃ አስችላል። መላኢካ ወሰደለት የሚል አለ እኮ ስጭኝ። መላኢካ ወስዶለት ነው እንጂ አላህ ነው የወሰደው። ነው ራሱ አላህ ነው በእጆቹ የወሰደው አይደለም። ወላሂ ብላሂ ይኸው ልንገርክ እምልልሃለሁ አላህ አይደለም። ይሄን ደግሞ ታውቃለህ። ይሄን ደግሞ ማለት ነው ተሳስተሻል ካል እስኪ እውነት እናንተ ጭንቅላት እና ከውሱ ተገናኙ። አንብቢው በአማርኛ አድርግልኝ። አንብቢው አላህ ነው የወሰደው። ይሄው አረብኛው አድርግልኝ። አድርግልኝ በአማርኛ ነው። አረብኛ አልፈልግም። በአማርኛ አድርግልኝ። ሐዲስ ተተርጉሟል በአማርኛ? በአማርኛ ተተርጉሟል ሐዲስ? ምን ሐዲስ ነው የተተረጎመው በአማርኛ? አድርገው በጎግል ይቻላል። ወደ አማርኛ ተተርጉሟል። ወደ አማርኛ ምን ተተርጉሟል? አሁን ነው ማለት ነው። ያልተተረጎመ ነገር የለም። እውነት የምታወራ ከሆነ ወደ አማርኛ አድርገው። ይሄ ሁላ ሰው ያነበው ሐዲስ የለም በአማርኛ። አንድ የተረጎማችሁት የለም። ሉክ አንዴ ቆይ አንዴ ይኸውልሽ አስማ ሐዲሶች በአማርኛ ቢተረጎሙ ሙስሊሞች ዛሬ እስልምና ውስጥ አንድ ሙስሊም አይቀመጥም። እያንዳንዱ ያለችውን አስተምሩ በንጣት ማንበብ ስለምትችሉ ቆይ አንዴ ፕሊስ ቆይ አንዴ ተረጋጊ እስኪ አንዴ። አሁን ደስ ያዡና ላንብብልሽ ነው። ምን ይላል መሰለሽ ጃሚዓ ትርሚዚ 2955 ላይ አቡ ሙሳ አልአሻሪ እንደተረከው ይላል የአላህ መልእክተኛ እንደዚህ አለ Indeed, Allah the Most High created Adam from handful that he took from all the earth. Allah አደምን የፈጠረው ከምድር ላይ በወሰደው በእጁ በመዳፉ አፍሶ በወሰደው አፈር ነው። So the children of Adam came according with the earth. ስለዚህ የአደም ልጆች ልክ እንደ ምድር አይነት ነገር ይዘው ይመጣሉ ይሆናሉ አለ። Some of them red and white, black and between that. አንዳንዶቹ ነጭ ይሆናሉ፣ አንዳንዶቹ ጥቁር ይሆናሉ፣ አንዳንዶቹ ደግሞ ኢንቢትዊን ይሆናሉ፣ በመካከል ይሆናሉ። አንዳንዶቹ ቀጭን ይሆናሉ፣ አንዳንዶቹ ወፍራም ይሆናሉ፣ አንዳንዶቹ አስቀያሚ ይሆናሉ፣ አንዳንዶቹ ቆሻሾች ይሆናሉ። ለምን? አላህ ከምድር የወሰደው አፈር እንደዛ ስለሆነ ማለት ነው። አሁን አውሪ ቀጥይ። ታማ አይደለ? የሰው ልጆች እንኳን የተለያየ የሆኑት መላኢካ ነው። አፍር ዘግኖ ወደ ላይ አውጥቶ የሰው ምንድነው አደምን የፈጠረው። ይሄን ነገር ደግሞ ልንገርክ እኔ እንኳን ማለቀው እኔ እነግርሃለሁ። አላህ ነው የሚለው መላኢካ ነው የሚለው? ይሄ አላህ ነው የሚለው? ይሄ አላህ ነው የሚለው ወይስ መላኢካ ነው የሚለው? አላህ። እሺ ወደ አማርኛ አድርገውና ይሄውላ ሰውየው ማን አፈር ዘግኖ እንደወሰደ። እሺ ልብ በሉ እሷ እያለች ያለችው ፈጣሪ አይደለም። ይሄ የአፈር ጉዳይን እየወሰደው እሱ ሳይሆን መልአክ ነው የወሰደለት ነው የምትለው። መላኢካ ነው እየተረጎመልሽ ነው። ግን ፈጣሪ ከሆነ ስም ይወስደው ምንድነው ችግሩ? ለምሳሌ ለአንቺ ምንም ችግር የለውም። እሱ ከፈለገውን ማድረግ ይችላል። ምክንያቱም የፈጠረው እሱ ነው። ምንም ችግር የለውም ሳይሆን ወደ ፍጥረቱ ገባ ማለት ነው አይደል? ፈለገውን ማድረግ ይችላል። እና የፈለገውን ማድረግ ከቻለ ለምንድን ነው የማይወልደው?
እናንተ እዚህ ጋር ለመጠየቅ ገባ ሰው ከማደናበር እውነት እኔ አንዴ ልናገር እንዴ ፈጣሪ ከጭቃ ሰራው ለማለት ምድር ላይ መምጣት አለበት እንዴ? ቆይ አሁን አንተ ሰው ነህ። አንተን ለመፍጠር ሲጀምር አንተ እናትህ ሆድ ፈጣሪ መግባት አለበት? ፈጣሪ በቅዋውና በቀድሩ እሱ ፈጠረው፣ በቃ እሱ ሰራው አይደል እንዴ? ከጭቃ ሰራው ተባልክ እንዴ? የተጣፈልህን ነገር ፈጣሪ ለመስራት እንዴት አንተ እናትህ ሆድ መግባት የለበትም? አዩ ቆይ አንቺ ደግሞ ታወሪያለሽ በተራሽ። እሷ ዝም ተበልሽ። አስማያ ተረጎምከው ክርስቲያን አማርኛውን ታነቢውና አሁን ቆይ አንዴ እስኪ አነቢው አማርኛውን እስኪ አነቢው ቀጥይ። እሺ ያ ሐዲስ በሆነ በምን አረጋግጣለሁ? ሱራ መሳይኛ ነው። ምን ሱራ ላይ ነው? ምን ቁርአን ላይ ነው እንደዛ ያለው? ከእንደዚህ አይነት እኮ ጋር ነው እየተደናቆርን ያለ ነው በእግዚአብሔር ስም። ሲጀመር ይሄ ቁርአንና ሐዲስ ላይ ያለ ነገር አይደለም። እናንተ የምታመጡት ከሳይንሳዊ ሂስትሪ የሚባል ታሪክ ላይ ነው። እያያችሁ እንዴት አይነት አጋንንት ለምትመውት አይደል? ከቁርአንና ሐዲስ ላይ አምጥተህ ታወራህ አውራ። ቁርአንና ሐዲስ ላይ የሌለ እንዴት ከሂስትሪ አንዴ የሚታርጉ አንቾት አሁን ይሄን ያወጣኸው የቁርአን መገኛ ንገራት። ከቁርአንና ከሐዲስ ላይ ካመጣ ማለት ነው። አንዴ የሚታርጊ ቆይ ይሄ ሲጀምር ከቁርአንና ከሐዲስ ላይ አይደለም ያመጣው። ለራስሽ ክብር ይኖርሽ። ሰው ቤት ገብተሽ ቢያንስ የሚታርጊ ስትባይ ሚት ማድረግን ልመጂ። አስማ አቤት ያ ምንድነው እሱ አላህ አደምን በእጆቹ ሰራው በአፈር የሚለው ትክክለኛ መረጃ ነው። አይ ቲንክ ኪታብ ላይ መላእክቶችን ልኮ ምድር መልአኩ ሊዘግን ሲል ምድር እምቢ አለችው። ከዛ በኋላ መልአከ ሞት መጥቶ ምንም አታመጪም ብሎ መንጭቆ ወሰደ ምናምን የሚለው የምታውቂ ከሆነ እሱ ምናምን አይደለም። ኧረ እፎይ አንተ እኮ ትልቅ ሰው ነህ። ዳቆን በስትክክል ለማብራራት ሞክር። አትዋሺ። ዲያቆን ነኝ አላልኩም። ተረጋጊ፣ እየነገርኩሽ ነው። ሜቢ የሰማሽው ታሪክ እንደዛ ካለ አዳምጪ። ላስወጣሽ ነው። እኔ ትዕግስት የለኝም ማለት ባለጌ ሰዎች እና ውሸታም በጣም የሚያስጠሉኝ። አትዋሺ በተቻለሽ መጠን። ስለዚህ እያረምኩሽ ነው። ሜቢ ሚስ የሆነ ኢንፎርሜሽን አዳምጪ። አስማ የማገናዘብ ችሎታ ካለሽ እየነገርኩሽ ነው። እኔም ነገም ተነገ ወዲያም ስለምታገኝኝ ጠይቂ ሂጂና አላህ አፈር ዘግኖ ነው የሰራው በእጆቹ የሚለው አላህ አይደለም፣ መላኢካ ልኮ ነው የወሰደው። ሶሪ ላስወርድሽ ነው እምቢ ካልሽ መልስ የለክም። አታዳምጪኝም? ታዳምጫለሽ ወይስ ላስወርድሽ? እና ለምን ትቀጥፋለህ? ኦኬ ቀላል ነው። አንተ ያስተማርከው በጎች ናቸው እንደዚህ ለእስላም ጥላቻ ያላቸው። መልካም አንቺ መልአክ ነው አፈር በእጆቹ ዘግኖ አንዴ ይሰማል። ቆይ ጣልቃ አትግቡ፣ አደርቡ አሁን የሚል አንድ መረጃ ታመጫለሽ። ስቲል አሁንም እንዴት እንደመለጥፍሽ ከዛ አሳይሻለሁ። ቀጥይ። ምን መልአክ ነው ዘግኖ አፈር ለአላህ የወሰደለት የሚል አንድ ማስረጃ እንጂ ማስረጃ አያስፈልገውም። ይሄ እውነተኛ ነገር አልተገለጠም። ማስረጃው አልተገለጠም የምትለው አንተ ጅል ላንፎ ታውቃለህ። ሲጀመር እንደዛ እንደሆነ አስማያ ቆይ የለም ማስረጃ። ቆይ አንዴ ማስረጃ ማለት ነው። ማስረጃ አያስፈልገውም። ይሄ በእናት እፎይ ኧረ ተው፣ ትልቅ ሰው ነክ እና ታዘቧቸው ከስር ምን ያህል አጋንንት እንደሚጫወቱባቸው። እኛ ማስረጃ አንጥተን እሺ ፎር ሴክ ኦፍ አርጉመንት አንቺ እንዳልሽው ከሆነ እሺ ያንቺ ስትባል ስድብ ነው የገባችው። አንድ ጥያቄ አለኝ። አደርቡ እድል አልሰጠዋችሁ። አስሚያ ትጨርስ። በተቻላችሁ መጠን መረጃ ከሌላችሁ አይተን እንምጣ በሉ፣ ልመዱ። ይህ ስልጣኔ ነው። ኦኬ መልአክ ነው የወሰደው ብለሻል። ተስማማውልሽ። ተስማማው። መልአክ ነው የወሰደለት። ተስማማው። ኦኬ የቱ ጋር ነው የወሰደለት መልአኩ ለአፈሩን ለአላህ? ከየቱ ጋር ነው የወሰደለት? አፈር ከየት ሊገኝ ይችላል? የት ነው የወሰደለት? የት ድረስ? የቱ ጋር ነው የሰራው? ከዛ ደምን
ከየቱ ጋር እንደሆነ የቱ ጋር እንደሆነ አላውቅም፣ ግን አፈር ከታች እንደወሰደለት አውቃለሁ። ይውሰድለት ዳዝማተር። ከዛ በኋላ አላህ ተቀበለው ማለት ነው አፈሩን። እሱን ይቀበለው አይቀበለው አላውቅም። አምጣልኝ ያለው ወሰደለት፣ ተቀበለው። ምን እኔ በአይን ያየሁት ነገር የለም። የተጻፈልን ያወኩት ዞረሽ የትም እንደማታመጪ ላሳየሽ ነው አፈሩን። እሺ አላህ አይደለም ከመሬት የወሰደው፣ ጅብሪል ነው የወሰደው፣ መልአክ ነው የወሰደው። ከሌ የሚባለው መልአክ ወሰደ። ያንን አፈር ተቀብሎ አዳምጪ። ያንን አፈር ተቀብሎ አላህ ነው በእጁ የሰራው በዛ በአፈር አደምን፣ ወይንስ መልአኩ ነው አደምን የሰራው? ኖ መልአኩ አይደለም። መልአክ ቢሰራማ የመልአክ ልጅ ነበርን ማለት እኮ ነው። መልአክ አይደለም። ስለዚህ አላህ አፈሩን ተቀብሏል ከመልአኩ ላይ ማለት ነው። ቢሆን ነው የፈጠረው እንደዛ አድርጎ ተተቀበለው በኋላ በምኑ ነው የሰራው አደምን? አላህ በምኑ ሊሰራው ይችላል? እሱን አልፈላሰፍም። በቃ አምጣለው፣ ወሰደለት፣ አለቀ። ኦኬ፣ በእጆቹ እንደሰራው ይናገራል። ቁርአን ተቀበያለሽ? ከቁርአን ካለ አምናለሁ። ቁርአን ካለ ሌላ ነገር እናንተ ጎግል አድርጋችሁ የምትፈስሩት ምናምን ነገር። አይ ተረጋጊ። እኔ መጫወቻ ብዙም አልፈልግም። ተረጋጊ እና ቁርአንሽን እሺ ተቀበይዋለሽ። ያው ሱረቱ ሳድ ላይ 75ኛው አያ ስንት ሱረቱ ሳድ 75 አያ ቆይ እሺ ያው አንብቤ ነይ ተመለሽ። አስማ ሰዓት የለንም። ተመለሽ። አስማ ያው ተከፍቶልሻል ፊት ለፊት ነው ማነበው እያልኩክ ነው። ሷድን ሱረቱ አውጣና ራስ ቆይ ላውጣ እየፈለኩት ነው። ይኸው ተከፍቷል ፊት ለፊት አለቀምሽን። ፊት ለፊትሽ ተከፍቷል እኮ እህታችን። አውጣልን ትላለች፣ ትመለስ ትወጣለች። ኦኬ አውጪ የራስሽን። እሺ ችግር የለውም። 38ኛው ሱራ 75ኛው አያ ሱረቱ ሷድ እስከዛ እኔ ላውራ። አንባ እስክትመለስ ድረስ እንጠብቃት። ምናልባት ግን መልአክ ወሰደለት የሚለውን ትርክት የምትቀበሉ ልጆች አላህ ዞሮ ዞሮ ከፍጥረቱ ገብቷል የሚለውን ማመን አለባችሁ። ምክንያቱም ጭቃውን በእጁ ሰራው አንደኛ፣ ሁለተኛ ደግሞ መልአኩ የሆነ ቦታ ድረስ ሄዶ ማቀበሉም አይቀር ነው። ምክንያቱም በቦታ ተወስኖ ስላለ አላህ በዛቱ ማለት ነው። ወይ መልአኩ ወደ ከአርሹ በላይ ሄዷል፣ ወይ ደግሞ አላህ ከአርሹ በታች ወርዷል ማለት ነው። ከሁለት አንዱ ነው የሚሆነው። አስቀምጦለት ሄደ አላችሁ፣ በእጁ ሰጠውም አላችሁ። ዞሮ ዞሮ ከሁለት አንዱ ህግ ጥሷል ማለት ነው። አላህ ከአርሹ በታች ወይ መልአኩ ከአርሹ በላይ ሄዷል። አንቺ ደግሞ ታነቢልናለሽ። አንዴ አንብቢልን። እሺ እንደዚህ ቲክቶክን ወጥታች አድርጌ ነው የማነባው፣ ወጥቼ ማለት ነው። ድምጽ ይሰማችኋል አይደለ? አይሰማም። እንደዛ ከሆነ አይሰማንም። ከወጣሽ ያው ፊት ለፊት ተከፍቷል እኮ ሱረት ሳድ 75ኛው አያ። እሺ አንብብልኝ። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩት ፈጥር ያለው በምን ለፈጠርኩት ይላል። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩ ለአደም ስገድ። በሁለት እጆቹ ፈጥሮታል። በቃ ይሆናል። ጎበዝ። ስለዚህ ከምንድን ነው የፈጠረው? ከጭቃ ነው አይደለ? የፈጠረው ከገማ ጭቃ አደም። ጎበዝ። ስለዚህ አፈሩን ተቀብሎታል ከመልአኩም ከሆነ ማለት ነው አይደለ? ይቀበለው ያስቀምጥለት። የምናውቀው ነገር የለም ሁላችንም። እሺ አስቀምጦታል። ያ ያስቀመጠውን አፈር ግን አንስቶ አላህ ደግሞ ፈጠረበታል።
በቃ ቴንኪው። የአፈሩ ፍጡር ነው ፍጡር አይደለም? አፈሩ ፍጡር ነው። አንተ ፍጡር ነህ እኮ በቃ እንደዛ። ያላህስ እጅ ወይ እንደለመድከው ረዥም ነው አጭር ነው ልትል ነው አይደለ? አልወጣኝም። መልአኩ አስቀምጦት እንዲሆን ይችላል። ስለዚህ አንስቶ በእጆቹ ፈጥሮታል። ሊትራሊ በእጆቹ ብለሻል። ስለዚህ ፍጡር ነው አፈሩ። አላህ ደግሞ እጁ ፍጡር አይደለም። ፍጡርና ፍጡር ያልሆነው ተነካክተዋል የሚል አርጉመንት ነው ማለት ነው። ማለን ጋርክ አሁን ለምሳሌ አላህ የጠየቀሽ ትክክል ነበር። ምን አይነት ጭንቅላት አልባ እንደሆኑ እዋቸው። ለነገሩ አላህ አምላክ ያለው ሰው አባናት ኮይታው ተው። እውነት ወንድ ከሆንክ አንተ ወንድ ከሆንክ ጭንቅላት አልባ አንተ እኮ ያጦይማ ካላ ተሻሉ አንተ ደደበው ሽንታም ሰለክሳኛ መሐመድ አይሸናም ነበር እንዴ? መሐመድ አይሸናም እንዴ? እውነትን እናገር። መሐመድ አይሸናም ነበር ልጫ አንተ የዝም በል ጦሳችን ሰው እኮ ነው። እንዳንተ እኮ ድንጋይ አናመልክም። ገባክ? ድንጋይ ስዕል ምንድነው ይሄ? ድንጋይ ማታመልኪያለሽ ሄደሽ ያቺ ፔሬድ ምን ትቀባዋን ጃሊያ ጊዜ ፔሬድ ሊቀባዋትን ትስሚያት የለ እንዴ? በሙሙ ቅርጽ ተስራ የተቀመጠችልሽን ድንጋይ አክስ አዳምጪ ማስወርድሽ አዳምጪ። መሐመድ አይሸናም እንዴ? ቆይ ታዲያ የሚሸና ከሆነ ምንድነው እኔ ሽንታ የምትይኝ? መሐመድን እኮ እየሰደብሽው ነው። አይደለም መሐመድና አንተ በጭራሽ አትገናኙ። አስማያ መሐመድ ሲሸና ተቀምጦ የእንጨት ፖፖ ነበረው። አይሻ ነበረች እያቀፈች የምታሸን ነው። ትልቅ ሰው እኮ ናችሁ። ላሳይሽ ነው። ሀዲሱን ላሳይሽ ነው። ቁጭ ብሎ ነበር የሚሸነው። እፎይ ቁጭ ብሎ አይደለም የሚሸነው። ከነብይሽ ይሻላል። ከነብይሽ ይሻላል። አንድ አዳምጪ። ክርስቲያን ወገኖች እንዴት ነው ከነዚህ ሰዎች የምትማሩት? ምን አንድ አዳምጪ ፕሊዝ። አስወርዳት በቃ ወጭ ምን ሆና ነው? አዳም ሰላም ይኸውልሽ፣ ቆይ አንዴ ቆይ። ሽንታም ብላ ተሳደበች እሷ አይደለ? ነብዩ ቁጭ ብሎ አይሻ ካቀፈችው በኋላ በእንጨት ፖፖ እየሸና ነው የሞተው። አሟሟቱ ማለት ነው። እፎይ ቁጭ ብሎ አይደለም የሚሸነው፣ ከነብይሽ እየተሻለ ወንድ ስለሆነ ማለት ነው። እሱ ቁጭ ብሎ ነው የሚሸነው። ነብይሽ ቀሚሱን ከርፈፍ አድርጎ አንጫርሮ ነው የሚሸነው። ሽንታም ብለሽ ስትሳደቢ አንቺ ላይ ተመልሶ ባክፋየር እንደሚያደርግ ማወቅ አለብሽ። ምንም አይነት ስድብ ስትሳደቡ ማለት ነው። ለምን ቁጭ ብላችሁ እንደምትሸኑ በዛውም ብታጣሩ ጥሩ ነው። አልዙጥ እየመጣ ሲለጠልጦ ስለሚያድር ማለት ነው። ስለዚህ አሁን ነገሩን ታውትና ወደ ቁም ነገሩ ተመልሰን ወደ ተመለስንበት ወደ ተነሳንበት ርዕስ እንነጋገር። ቀጥሎ ፍቲ። ኦኬ አብዲ እንኳን ደህና መጣ። ሰላም አለይኩም። ሰላም ክርስቶስ ከኔም ከአንተም ጋር ይሁን። ጥያቄውን ሰምተዋል? ጥያቄው እየሰማሁት ነው እና ትንሽ ስድብ ነገር ስላለው ትንሽ እየደበረኝ ነው። ለዛ ሶሪ። ያው አንዳንዴ ሚስ አለመግባባት ይኖራሉ። መልካም እሺ፣ ጥያቄው ላይ ፎከስ እናድርግና አላህ የት ነው ያለው ብለህ የምታምነው አንተ? ሰባተኛ ሰማይ ነው ያለው። ኦኬ፣ አካላቶች እንዳሉት ታምናለህ? አለው። ኦኬ፣ ሰባተኛ ሰማይ ማለት ከሱ ጋር ሌላ ፍጥረት አለ ወይንስ እሱ ብቻ ነው ያለው? የለም፣ ከሱ በላይ ሌላ ፍጥረት የለም። እሱ የፈጠራቸውን አላህ የፈጠራቸው ፍጡር ማለት ሰው ነው ያለው። አይ ከሰው ጋር ልዩ አሁን ለምሳሌ ከሰው ሌላ ፍጡራን አሉ። ከሰማይም ፍጡር ነው አይደለ? ከሰማይም ፍጡር ነው። አሁን አላህ አንተ ያው እኛ የምንለው ነቢይላህ ኢሳ ነው። ነቢይላህ ኢሳ ሲሞት ሰማይና ምድር የጠበቃቸው እነማን ናቸው? ነቢይላህ ኢሳ ሞቷል። እሺ ቆይ
ኢሳይን ነው ያለው እንደ እስልምና። ኢሳ እንደ እስልምና ነቢያት ነው ይባላል። እንደ ነቢያት ነው የሚቆጠረው ማለት ነው። አንተ አሁን ነቢዩላህ ኢሳ እንደ ፈጣሪ አብዲ እንደ እስልምና ኢሳ አልሞተም አይደለ? ኢሳ ሞቷል። እንደ እስልምና እርግጠኛ ነህ? ኢሳ ሞቷል። ምን ሆኖ ነው የሞተው? ታሞ ነው? ተሰቅሎ ነው? ተገድሎ ነው? እንዴት ነው የሞተው? እናንተ ተሰቅለው ነው ያላችሁት። ተሰቅሎ ለእኛ ብሎ ለህዝቡ ተሰቅሎ ነው የሞተው አላችሁ። ኦኬ እናንተስ ምንድን ነው ብላችሁ የምታምኑት? ኢሳ ሲሞት ምን ብሎ ነው የሞተው? ቆይ አንዴ። ስለዚህ ኢሳ መልካም እሷ ነች አይምሮ ውስጥ ያለችው በደንብ ከነገሩ ውስጥ እንትን እኮ ነው ኡስታዞቹ ኢየሱስ በቃ ሞቷል፣ ሲሞት ደግሞ እንደዚህ ብለው ነግረውታል። እና አይምሮ ውስጥ እሷ ነች ያለችው፣ የራሳቸውን አቂዳ ሳይሆን የነገሩት። ሸውደዋል። አብዲ ሸውደው የሰማሁት ነገር ስለነበር ነው። ሲሞት እናራችሁ ብሏል ወይስ አላለም? የእኛን እነግርሃለሁ፣ የእኛን እናወራለን። እንደ ክርስትናው አዎ ክርስቶስ በስጋ ሞቷል። መሞት ብቻ ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። የኔና ያንተ ጌታ የሁላችን ጌታ እርሱ ሊሞት ነው የመጣው። በስጋ ሞተ፣ በመንፈስ ሕያው የሆነው እሱ ሞትን ድል አድርጎ ተነስቷል። ነገር ግን አንተ ጋር እንደ እስልምናው በደንብ አስተውል አብዲ፣ እንደ እስልምናው ዋሽተውሃል። አላህና ኢሳ አብረው ነው ያሉት ታውቃለህ? እሺ እየሰማሁህ ነው። አውራ ሱራ 3:55 ቼክ አድርገው ክርስቲያን። ኦኬ እሺን ክፍል ያት ባላ ጊዜ አስታውስ። ኢሳ ሆይ እኔ ውሳኔህን ወደ እኔም አረብኛውን ብታረግለትስ? አረብኛ የሚያነብ ስለሚመስለኝ አረብኛው በጣም ግልጽ ነው። እሺ ድረስ ከዚያ የተከተሉትን እነሱ ትንሣኤ ቀን ድረስ ከዚያ ከኋላ ላይ እንዳገኘና ከዚያም ኦኬ ምን ተረዳ ከዚህ አብዲ? እሺ ያነበብኩ ነው። ከዚያም ወደ እኔ ነው በዚህ ትንሽ ከፍ አድርጋትሽ ወርዳለሁ በነበራችሁ ነገር በመካናችሁ ፈርዳለሁ። እሺ እያነበብክ ነው እየቆጠርክ ነው? አንተ አነብለት። ድሮ አንድ አላህም እያለን የምናነብ ድሮ ነበር። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ይላል። ቁም ነገሩ ያለው እዚህ ላይ ነው። እዚህ ላይ ቆመህ ትመልሳለህ። እኔ ወሳጅህ ነኝ ወደ እኔም አንሺህ ነኝ ማለት ምን ማለት ነው? እኔ ወሳጅህ ነኝ እኔም አንሺህ ነኝ ማለት ያው እኔ ወደ እኔ ትመለሳለህ እንደማለት ነው። ወዴት ነው ያለው አላህ?
አላማ የሁሉም ከእኛ በፊት እኮ የተፈጠሩ እኮ ፈጣሪ ማለት አላህ ነው። ወዴት አላህ ነው ደግሞ ያለው? ከእኛ ወዴት ነው ያለው? ሰባተኛ አላህ ያለው ሰባተኛ ሰማይ ላይ ነው። አላህ ኢሳን የሚወስደው ወደ የት ነው? ወደ ማን ነው የሚወስደው? ነብሱን ነው የሚወስደው። የሰው ልጅ ምኑንም ይሁን እንደሚወስደው ወደ እሱ ምንድን ነው ነብሱን ነው የሚወስደው? የሚወስደው። ወደ ምንድን ነው የሚወስደው? ወደ ምኑንም ቢሆን ችግር ሰባተኛ የለውም። ሰማይ ይወስደዋል። ስለዚህ ከአላህ ወደ ጋር ነው ሰባተኛ ያለው ማለት ሰማይ ነው። ይወስደዋል። ስለዚህ ከአላህ ጋር ነው ያለው ማለት ነው ኢሳን ሲወስደው ኢሳን ሲሞት ወደ ነፍሱን ወደ ሰባተኛ ሰማይ ይወስደዋል። እኮ ነፍሱን አላህም ለሚወስደው ያለ ሰባተኛው ሰማይ ነው። ስጋውን ወደ መሬት ነው የሚቀብረው። ነፍሱም ይሁን ችግር የለውም። አላህም ያለው ሰባተኛው ሰማይ ነው። ኢሳም ያለው ሰባተኛው ሰባተኛ ሰማይ ነው። ሰማይ ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው ሰባተኛ ማለት ነው። ሰማይ አብረው ነው የሚኖሩት። ሰባተኛ ሰማይ ላይ ነው ያለው። ነፍሱን ነው የሚወስደው። ስጋው ወደ መሬት ነው የሚቀበረው። ችግር የለውም። ስለዚህ ሰባተኛ ሰማይ ላይ ሁለቱም አሉ ማለት ነው አይደለም? ለምን ሰዓት ላይ ይቀሰቀስልህ ላይ ወመልቂያ ማገድ ላይ ይቀሰቀስልሃል። ኢሳ ሞቶ ተቀበረ የሚል የመጀመሪያው ሙስሊም ነው። በነገራችን ላይ አንተ ከፍረሃል፣ ከፍረሃል። የመጀመሪያው ማለት ነው። ይቀርባላቸው ብሏል አለ እኮ እዲ ሲሞት ይቀርባላቸው። ኧረ ሰባተኛ አብዲ ሰማይ ዛሬ ሞጣ ነበረ ትዝ ያለኝ። አብዲ ይሰማል? አብዲ አብዲ ይሰማኛል አንተ ወይ? ያ ስለዚህ አንተ ኢሳ ሞቷል ብለህ ነው የምታምነው አይደለ? ኢሳ ሞቷል። ኢሳ የነቢይላሂ መልእክተኛ ነው። አሁንም ቢሆን ኦኬ። ስለዚህ ሞቷል። በእናንተ የመጣው እኮ ይቀጣል። እሱ ራሱ በእኛ ምክንያት እሱ ይቀጣል፣ ይቀጣል። የመጨረሻ የቂያማ ቀን በእናንተ የመጣ እሱ ይቀጣል። ምን ኢብራሂምና እሱ ኢብራሂምና በእኛ እሱ ምክንያት የቂያማ ቀን መሐመድ በራሱ ኃጢአት አይቀጣም። ኢሳ እና ኢብራሂም ግን ባላት ይዞ ይመጣሉ። የመጨረሻ ቀን የቂያማ ቀን ጥላ የሚይዙት እነሱ ናቸው። ዝናብ እንዳይዘንብ ነው ፀሐይ እንዳያቃጥላቸው። የሰው ልጅ ፀሐይ ትቀርባለች። የሰው ልጅ በላብ የሚሞት አለ። በላብ ማለት ግን ፀሐይ የኩል መኳ ያህል ነው። እንዲህ ነው የምቀርበው አይደለ? ትቀርባለች። ፀሐይ የኩል መኳ ትቀርባለች። የኩል መኳ ያህል አብዲ አዳምጠኛ። እናቴ ራሱ አታውቅም። እናቴ ራሱ እኮ አትልም። ነፍሴን ነው የምትለው። ነፍስ አዳምጠኝ። የዛን ለታ ምንም አይነት ፍጡር ከሌለ የሚታደግ ፀሐይ የኩል መኳ ያህል እንዲመቀርብ ከሆነ ኢሳ ዳዳ እንዴት ነው እሱ የዛን ለታ ሊያስጠል የሚችለው ፀሐይ እንዲጋርድ የሚችለው? ኢሳና ኢብራሂም ጥላ ይዛሉ የራሳቸው። እንደዛ ሚል አለ የለም እኮ እንጂ ኢሳና ኢብራሂም ጥላ ይዛሉ የለም። ኤኒዌይስ ግን ለምንድን ነው እሱ ኢሳ በእናንተ ምክንያት ይቀጣል ያልከው? ኢሳ በእናንተ ምክንያት ይቀጣል ያልኩ እኔን ይማራችሁ ብሎ ነው ሲሞት፣ መጨረሻ ላይ ሲሞት ይማራችሁ ብሎ ነው የሚሞተው። ይማራችሁ በማለቱ እንዴት ይማራችሁ ትላለህ ተብሎ ይቀጣል። ይማራችሁ ብለዋል። ይማራችሁ ማለት ምን እንደማለት ታውቃለህ? ከሱ በላይ ፍጡር እንዳለ እሱ ስለሚያውቅ ይማራችሁ ብሎ ነው የሞተው። የሚቀጣበት ይሄ ነው። በቂያማ ቀን ነቢዩላህ ኢሳ ሲሞት ይድፋችሁ ይግደላችሁ ነበር እንደ ሙሐመድ ማለት የነበረበት። ሙሐመድ ሲሞት እንደዛ ነው ያለው። ክርስቲያንና አይሁዶችን አላህ ያጥፋችሁ እያለ እየተራገበ ነው የሞተው። ኤኒዌይስ ወደ ቶፒኩ ባክ እናድርግና እንዴ ነቢዩላህ ኢሳ ሲሞት አንዴ አዳምጠን ወንድማችን። ኦኬ አላህ ያለው ብለህ ነው አሁን የምታምነው? ከሰባተኛ ሰማይ በላይ ነው ያልከን? ሰባተኛ ከሰማይ በላይ ነው ያምንበታል። ከሌሊቱ አንድ ሶስተኛ ወደ ቅርቢቱ ሰማይ እንደሚመጣ ታምናለህ? ከሌሊቱ ሌሊት አላህ ወደ ቅርቢቱ ሰማይ እንደሚመጣ። ቆይ ድገም፣ ትንሽ ኔትወርክ እያስቸገረ እየያዘኝ። አላህ ሌሊት ወደ ታች እንደሚመጣ ታምናለህ ወይ? ወደ ቅርቢቱ ሰማይ
አይደለም። አልሰማም፣ አይሰማም። የኔ ይሰማል። ድምፅህ ትንሽ እየያዘው ነው። ለሊት አላ ቀጥልሽ። ይሰማል በደንብ አብዲ። አላህ ሌሊት ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ ነው ጥያቄው? ማይክን አንሳና መልስ። ሌሎቹን አስቀጥላቸው። ካሊድ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ሰላም ብያለሁ። ቀጥሉ። ካሊድ ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ የት ነው ያለው ብለህ የምታምነው? ከእርሽ በላይ ነው። አርሕማኑ ዐለል አርሽ እስተዋ ይላል ቁርአን። ከእርሽ በላይ ነው። በምኑ? በኢልሙ ወይንስ በዛቱ? በሁሉ ነገሩ። በዛት ሚል አለ። አርሕማኑ ዐለል አርሽ እስተዋ ቢዛቲሂ ሚል አለ። አርሕማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ መሆኑን ነው እኛ የምናውቀው። ኦኬ መልካም። እሺ ይሄንን እንደዛ ማይል ሰው ሙስሊም ነው? አላህ ከአርሽ በላይ አይደለም የሚል ሰው ሙስሊም መባል ይችላል? የማይል ነው ወይስ የሚል? እኔ ሙስሊም ነኝ። አላህ ከአርሽ በላይ ነው ብዬ አንተ ትላለህ። እኔ ደግሞ አላህ ከአርሽ በላይ አይደለም ሰንበዲ የሚል ባገኝ እሱ ሙስሊም ነው ማለት እንችላለን? አላህ ከአርሽ በላይ አይደለም ከአርሽ በላይ ተብሎ አይባልም ቢል ክዷል ነው እኛ የምንለው። ስለዚህ ከእስልምና ወጥቷል። ቁርአኑ እኮ ነው አርሕማኑ ዐለል አርሽ እስተዋ ያለው ቁርአኑ ነው። የአላህን ቃል ካዴ ሰው ካዲ ነው የሚባለው። ያ ካዲ ስለዚህ ገነት ነው የሚገባው ገሃነም? ካዲ ያው ገሃነም ነው የሚገባው። ክዷል ኦልሬዲ አላህን ስለ ካዴ። መልካም እሺ። አላህ ከአርሽ በላይ የሆነው መቼ ነው? መቼ ነው አልተባለም። ኦኬ አላህ ከአርሽ በላይ ነው ብለው ያስተማሩ ነቢያቶች አሉ? ነቢያቶች በሙሉ አላህ ከአርሽ በላይ ነው ብሎ ነው የሚያምነው። ለምሳሌ አብርሃም በአላህ ያምናል። ኢብራሂም ዓለይሂ ሰላም አላህ ያለው ከአርሽ በላይ ነው ከሰባተኛ ሰማይ ከአርሽ በላይ ነው ያለበትን በአላህ ያምናል። ይሄ በቂ ነው። እሱ መሐመድ ነው የነገረህ። ማን እንድነግረኝ ነው ታዲያ? መሐመድ ከተናገረው ውጭ ያለ ነቢያቶች አላህ ከአርሽ በላይ ነው ብለው የተናገሩበት ሌላ የሚነግረኝ እኔ እኮ የቁርአን ተከታይ ነኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው ነቢይ ናቸውና የእሳቸውን መመሪያ አስተምህሮትን ተከታይ ነኝና በቁርአን ላይ አርሕማኑ ዐለል አርሽ እስተዋ ተብለው ስለተጻፈ ነቢያት በሙሉ በአላህ ያምናሉ ብለን እናምናለን። እሱን መሐመድ ነው ያለ። መሐመድ እኮ ነው ያለ ነቢያቶች እንደዚህ ያምናሉ ብሎ መሐመድ ነገረ። ከዛ በኋላ አብርሃም ስልህ ከቁርአን ላይ ትሰጠኛለህ መሐመድ የተናገረውን። እኔ እየጠየቅኩ ከመሐመድ አደርበኛ መሐመድ ይህንን ከመናገሩ በፊት በነቢያቶቹ ላይ በነቢያቱ አፍ ላይ ዋሽቶባቸዋል ብዬ ነው ማምነው እኔ። ምክንያቱም ከመሐመድ በፊት እንደዛ ብለው ያሉበትን አሌስ ማምጣት አለብህ። ኦኬ አንተ አሁን ለምሳሌ ምን ላይ ቆመህ ነው ነቢዩ መሐመድ አርሕማኑ ዐለል አርሽ እስተዋ ብሎ ያስተማሩት ነቢያት በሙሉ ተቀብለዋል ብለው ውሸት ነው ብለህ አንተ ልትናገር የቻልከው ምን ላይ ቆመህ ነው? የነቢያት አስተምሮ ላይ ቆሜ። የት አለ የነቢያት አስተምሮ ይሄ ውሸት ነው የሚል? ምክንያቱም የትኛውም ነቢይ አላህ የሚባል አካል ከሰባተኛ ሰማይ በላይ ከአርሽ በላይ ነው ያለው ብለው ስላላስተማሩ። ኦኬ ምን ብሎ ነው ያስተማሩት አለ ነቢያት? ነቢያቶቹ በሁሉ የሞላ እግዚአብሔር እንደሚያመልኩ ነው የነገሩን እንጂ ከአርሽ በላይ ነው ያለው ብለው አልነገሩንም። ከፍጡራኑ እንደው ተነጥሎ የሆነ ቦታ ተደብቆ የተቀመጠ አምላክ አልሰበኩም። ኦኬ በሁሉ ላይ የሞላ